ሰላም እንዴት ናችሁ? ዛሬ በጣም ብዙዎቻችሁ በውስጥ ቴሌግራም ላይ በጣም ቴርሙክስ ቱቶሪያል እያላችሁ ነው እና ብዙዎቻችን ላፕቶፕ የለንም ስልክ ነው ያለን በቴርሙክስ ቱቶሪያል ለምን ቪዲዮ ያሰራልንም እያላችሁ በጣም እየረበሻችሁ ነውና ዛሬ እንግዲህ ይዤላችሁ መጥቻለሁ። በስልካችሁ ሃክ ማድረግ እንደምትችሉ የሚያስችል አንድ ቱል ነው ምንጭነው። ቴርሙክስ አይደለም ከቴርሙክስ የተሻለ ነው። ካሊ ኔት ሃንተር ይባላል። ኦልሞስት በቃ ኮምፒውተራችሁ ላይ የምታደርጉትን ነገር ስልካችሁ ላይ ማድረግ ትችላላችሁ። በጣም የሚገርም ቱል ነው። ምንም ሩት አያስፈልገውም። በቀላሉ በጣም በትንሽ ደቂቃ አሳያችኋለሁ ኤቭሪ ስቴፕ ማለት ነው። ምናልባት ግር ያላችሁ ነገር ካለ ደግሞ ቴሌግራም ቻናላችን ላይ ገቡ። አሁን ቱሉ እንዴት መጫን እንደሚቻል አሳያችኋችሁ እንጂ የተለያዩ የሃኪንግ ቱሎችን ቼክ የምናደርግበት ምናምን የተለያዩ ነገሮችን የምናደርገው ዩቲዩብ ቻናል ቴሌግራም ቻናላችን ላይ ነው። ቴሌግራም ቻናላችን ላይ ገብታችሁ ጆይን በሉ። ሊንኩን ከስር አስቀምጥላችኋለሁ ወይም ደግሞ ሃኪንግ ፕሮ ኢትዮጵያ ብላችሁ ሰርች ብታደርጉ ቴሌግራም ላይ ይመጣላችኋል የመጀመሪያው። ስለዚህ እዛ ላይ ጆይን ብላችሁ በዛ ሞር ቱቶሪያሎችን ማግኘት ትችላላችሁ ማለት ነው። ከዛ ውጭ ደግሞ ጠያቂዎችንም መጠየቅ ትችላላችሁ። ግሩፕ ቻናል ላይ የተለያዩ ኮሜንቶች ስላሉ ማለት ነው። እንዲሁም ደግሞ ሙሉ ስቴፑን ዛሬ የምናደርገውን ነገር ቴሌግራም ላይ እለቀዋለሁኝ። ምናልባት ሙሉ ለሙሉ ስለማለቀው ቪዲዮን ስለሚቆራረጥ በኤዲቲንግ ሆና ያመልጣችሁ ነገር ካለ ቴሌግራም ላይ ልክ እንደ ዶክመንት ነገር እለቅላችኋለሁ። እዛ ላይ ቼክ ማድረግ ትችላላችሁ ማለት ነው። እስኪ አሁን ወደ ቪዲዮ ነው። መጀመሪያ የምናደርገው ነገር ክሮማችሁን መክፈት ነው። ክሮማችሁን ከከፈታችሁ በኋላ ከላይም ብላችሁ ጽፋላችሁ። ሊንክ ከስር አስቀምጥላችኋለሁ። ቴሌግራም ላይ ገብታችሁ ሊንክ አለ፣ ሊንኩን መውሰድ ትችላላችሁ። እሱን ሊንክ ኮፒ አድርጉት። ኮፒ ካረጋችሁት በኋላ ክሮማችሁ ላይ ፔስት ታረጉታላችሁ። ከዛ ፔስት ታረጉት እንደዚህ ከፍትላችኋል። ጊትሀብ ላይ ነው የሚከፍትላችሁ። ከአንድሮይድ 12 በላይ ቢሆን አሪፍ ነው ለኔት ሃንተር። ስለዚህ ስልካችሁ ከአንድሮይድ 12 በላይ ቢሆን ይመከራል። ሌላ የምናደርገው ነገር ወደታችሁ ወረድ ብላችሁ ዳውንሎድ ማድረግ ነው። ስለዚህ 7+ ኦንሊ የሚለውን እዚህ ላይ ያለላችሁ። ስለዚህ ከታች ኤፒኬ ፋይሉን ዳውንሎድ እናደርገዋለን ማለት ነው። ዳውንሎድ ኤኒዌይ ትሉታላችሁ። ዳውንሎድ ማድረግ ይጀምርላችኋል። እንግዲህ ዳውንሎድ አድርጎ ሲጨርስ ድረስ መጠበቅም 30 ምናምን ሜጋባይት ነው። ያን ያክል ብዙ አይደለም፣ ትንሽ ነው። እዚህ ጋር እንደምታዩት ጨርሶልናል። በጣም በፈጣን ነው የጨረሰልን። ስለዚህ ኢንስታል እናደርገዋለን ማለት ነው። ኢንስታል ኤኒዌይ የሚሉን ትነኩታላችሁ። አሻራ ምናምን ይጠይቃችኋል። አሻራችሁን ትሰጣላችሁ ማለት ነው። አሁን ኦፕን ትሉታላችሁ። አለው በሉት ኖቲፊኬሽን እዚህ ጋር እንደምታዩት አሁን ቴርሙክሳችሁ ወርዷል። ነገር ግን አንዳንድ ማድረግ ያለብን ነገር አለ። መጀመሪያ የምናደርገው ነገር አፕዴት ለማድረግ እንሞክር። ኤፒኬ አፕዴት በሉትና ኢንተር ትሉታላችሁ። አፕዴት ያደርግላችኋል። ከዛ እዚህ ጋር እንደምታዩት አፕዴት ተደርገዋል። ቀጣይ የምናደርገው ነገር ደግሞ አፕግሬድ እናደርገዋለን። ከዛ የስ ትሉታላችሁ። እንደዚህ አይነት ከመጣላችሁ የስ በሉት። ከዛ ኢንስታል አድርጎ ከጨረሰላችሁ በኋላ ኔክስት የምታደርጉት ነገር መልሳችሁ ኤፒቲ አፕዴት ታደርጉታላችሁ። ቀጣይ ለምናወርደው ነገር ኢንፎርሜሽኖችን እንዲሰጣችሁ ማለት ነው። ከረንት አፕ ቱ ዴት ይላል። ከዛ ቀጣይ ምን እናደርጋለን? ኤፒቲ ኢንስቶል wget እንዳለ ሙሉ ኮማንዶችን ከእንትን ላይ ማየት ትችላላችሁ። የስ ትሉታላችሁ። አሁን ቴሌግራም ላይ ይልክላችኋል። ከዛ ይሄም ኢንስታል ያደርግላችኋል ማለት ነው። በጣም ፈጣን ነው። ከዛ ቀጣይ የምናደርገው ነገር ረዥም ነገር ስለሆነ ቴሌግራም ላይ ሄዳችሁ ኮፒ አድርጉት። ከዛ ትመለሱና ፔስት ታደርጉታላችሁ ማለት ነው። ፔስት ካደረጋችሁ በኋላ ደግሞ ኢንተር ማለት ነው ማለት። ከዛ ቀጣይ እንታረጋላችሁ። ከዛ በፊት ግን አንድ ነገር ረስተናል። ከwget በፊት ለስቶሬጁ ፐርሚሽን ሰጥተናል፣ ረስቸዋለሁ። ስለዚህ ቴርሙክስ /setup ስቶሬጅ እንዳለ ስቶሬጅ ፐርሚሽን አልተሰጠውም። ከዛ የፐርሚሽን ሰጥቷለሁ። ከዛ መልሰን ኮፒ ፔስት ለማድረግ እንሞክር። እንትን ይሄ ነው። በቃ እዚህ ጋር እንደምታዩት ቀጣይ የምናደርጋለን። ይሄ እንትን ካረግን በኋላ ኢንስታል ማድረግ አለብን ኔት ሃንተራችን። ስለዚህ የምናደርጋለን አሁንም ደን ኮፒ እናድርግ። አልጽፈውም እንዳለ ከሁሉንም ከታች እስከ ቴሌግራማችን ላይ ማግኘት ትችላላችሁ። ቴሌግራም ላይ ኮፒ ካረግን በኋላ ቴርሙክሳችን ላይ እንመለስና ኮፒ ያደርግ ነው ፔስት እናደርገዋለን። ፔስት ካረግን በኋላ ኢንተር እንለዋለን። ኢንተር ስንለው እንደዚህ ይመጣልናል፣ ጨርሶናል ማለት ነው። ከዛ ኔክስት የምናደርገው ነገር ሁሉም እንትናችን ላይ እንሂድና ኮፒ እናድርግ፣ ኢንስታል እናደርገዋለን። ከዛ ኢንተር እንላለን ማለት ነው። እዚህ ጋር እንደምታዩት አሁን ይጠይቀናል። ኢንስታል ሊሆንልን ነው፣ ጥያቄ እየጠየቀን ነው። የትኛው ኢሜጅ ነው ኢንስታል ሊሆንላችሁ የምፈልጉት ነው የሚለን። እዚህ ጋር ኔት ሃንተር ARM64 ፉል አለ፣ ሚኒማል እና ናኖ የሚል አለ ማለት ነው። እናንተ ደስ ያላችሁ መረጡ። ፉል የሚለውን መርጡ፣ ተመራጭ ነው ጊዜ ካላችሁ። ካልሆነ በሚኒማሉ ቴስት ማድረግ ትችላላችሁ። እኔ ፉል የሚለውን መርጧለሁ ማለት ነው። ከዛ ኢንተር እንላለን። ከዛ ዳውንሎዲንግ ይጀምርላችኋል። ትንሽ ሊቆይ ስለሚችል ጠብቁት። ዳውንሎድ ማድረግ ይጀምርላችኋል እንደ ኢንተርኔታችሁ ስፒድ ማለት ነው። ስለዚህ ትንሽ እንጠብቀዋለን ማለት ነው።
ከዛ በኋላ እዚህ ጋር ለምታዩት ዲሊት ዳውንሎድ ሩት ኤፍኤስ ፋይል ይላችኋል። እዚች ጋር ነው ትላላችሁ ማለት ነው። እዛ ኢንተር ትሉታላችሁ። ከዛ እዚህ ጋር ሱዶ ፓስወርድ ፎር ካሊ ይላችኋል። ለካሊ ፓስወርድ ይላችኋል። ዝም ካሊ ልበለው። ከዛ በኋላ ወርኪንግ ይላል። ከዛ በኋላ እንግዲህ አሁንም ዳውንሎድ ማድረግ ሴታፕ ምናምን ያደርግላችኋል። ጠብቁታላችሁ ማለት ነው። አሁን ጨርሶላችኋል። ስለዚህ ቀጣይ ስታርት ማድረግ ከፈለጋችሁ ኤንኤች ወይም ደግሞ ኔት ሃንተር ብላችሁ መጣት ትችላላችሁ። ግን ኤንኤች ሾርት ስለሆነች ትመቻለች፣ ትነኳታላችሁ። እዚህ ጋር ነው የምታዩት ካሊ ሎካል ሆስት ብሎ እንትመቶላችኋል ማለት ነው። ልክ እንደ ካይኒክስ ኮምፒውተራችሁ ላይ እንዳለው እዚህ ላይ መጠቀም ትችላላችሁ ማለት ነው። ይሄ እኔ ሚኒማሉ መርጬ ነው፣ ምክንያቱም ያንኛውን ላወርደው ስል በጣም ጊዜ ፈጀብኝና እኔ ደግሞ ቪዲዮን ለመስራት ጊዜ ሲያለኝ እንደዚህ ነው። ፉሉን ስታወሩት ግን ኮማንዶችን ሁሉ ላይ ከላይ ያመጣላችኋል ማለት ነው። እዚህ ጋር እንትን እንግዲህ አሁን ፉል ዳውንሎድ አድርጋችሁታል። እንግዲህ ከዚህ በኋላ የተለያዩ ቱቶሪያሎችን እንሞክርበታለን። ፓስወርድ ክራኮች እናያለን፣ ምናምን የተለያዩ ነገሮች እናያለን። ስለዚህ ቴሌግራም ላይ ገብታችሁ ጆይን አድርጉ። ምናልባት ዩቲዩብ ላይ ካለቀኳቸው ካላችሁ ኮሜንት ላይ አስቀምጡልኝ፣ ወይም ደግሞ ቴሌግራም ቻናልና ግሩፓችን ላይ እንትን በሉ። በጣም አክቲቭ ይሆን አይደለም። ስለዚህ ምናልባት እንኳን ስልኬ ስለሆነ እጄ ላይ ብዙ ጊዜ የሚኖረው በስልኬ ልሰራላችሁ ስላሰብኩ ነው። አሁን በጣም ብዙ ነገሮችን ማድረግ እንችላለን። አሁን እንደዚህ ከጫናችሁ በኋላ ግቡና ቻናላችን ላይ ብዙ በእንትን የሞከርናቸው እነ ኤስኤስኤች ኤፍቲፒ ምናምኖቹን ሞክሯችሁ በስልካችሁ። ልክ እንደ መለማመጃ ይሆናችኋል። እኔ ቱቶሪያል እስከሰራላችሁ ማለት ነው። ዛሬ ይህን ይመስላል ቪዲዮችን። እንደተመቻችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ፒስ አውት።